ሞጣን ሰምተን እንመለስ። ሞጣ ቀራኒዮ ኢየሱስ ቢለምን አንድ አይሱዙ እንኳን ሊገዛ አልቻለም። ምን አይሱዙ አንድ አሳታ ብል ያደርግልን አልቻለም። ነው ጸበልን ይቃወማሉ፣ በሃይላንድ ውሃ ደግሞ ይጠምቃሉ። ፕሮቴስታንት ግራ ይገባው እምነት ነው። በተለይ የማርያም ጠላት ነው ፕሮቴስታንት። እሺ ሞጣ ግራ የገባው እምነት ላልከው ፕሮቴስታንት አንተ ብቻ አይደለም፣ በርካቶች እንደዛ አስበዋል ነው የምልህ። ግን በአሜሪካ ጥናት ተደርጎ ነበር በእናንተ ሀገር በፕሮቴስታንትና በአሕዛብ ላይ አማኙም አላማኙም ትውልዳቸው ተጠና፣ ፍሬያቸው ታየ ነው። የፕሮቴስታንቱ ትውልድ ሲጠና 350 ከፍተኛ ዳኞች፣ 220 ዶክተሮች፣ 85 ፕሮፌሰሮች፣ 2 ፕሬዚዳንቶች፣ 1 ምክትል ፕሬዚዳንት፣ 300 ኦፊሰሮች፣ 69 ፓይለቶች፣ 56 ኮማንዶዎች ያውም ኔቪ ሲልስ፣ 500 ኤክስፐርቶች በተለያየ መስክ ቦታ። የአላማኙ ሲጠና የአሕዛቡ ሲጠና 400 ወንጀለኞች ነው ግድያን ጨምሮ፣ 200 ሴተኛ ዳሪዎች፣ 190 ሌቦች ኪስ አውላቂዎች፣ 160 ጎዳና ተዳዳሪዎች፣ 450 ሐሺሻሞችና ሰካራሞች፣ 500 ጥገኞች መንግስት ላይ፣ 250 ሙሰኞች ጉበኞች፣ 140 ጋርቤጅ ገንዳ ለቃቃሚዎች ተገኙ ነው። ኃጢአቱን የሚሰውር አይለማም፣ ተናዘው የሚተዋት ምህረት ያገኛል ነው። እና ግራ አልገባውም ፕሮቴስታንት ፍሬያማ ነው። የምንኖርባት አሜሪካ መብት፣ ነፃነት፣ ስልጣኔ፣ ዲሞክራሲ እና ኦፖርቹኒቲ ሊኖር የቻለው በህገ መንግስቷ ነው መውጣ። የአሜሪካን ህገ መንግስት ካረቀቁ 55 ሰዎች 52ቱ ፕሮቴስታንቶች ናቸው። በእንግሊዝ ክርስትናን ከነቀፋ የሚጠብቅ የህገ መንግስት አንቀጽ አለ። ግራ የገባው እምነት አይደለም ነው ፕሮቴስታንት። ብዙ ሰው መሄድ የሚፈልገው ፕሮቴስታንት ሀገር ነው። ደግሞ ራሽያ ፕሮቴስታንት አይደለችም። ብዙ ሰው መሄድ አይፈልግም። እዛ መሄድ የሚፈልገው እንግሊዝ፣ ጀርመን፣ ፈረንሳይ፣ አሜሪካ፣ ስዊድን የመሳሰሉት ሀገራት ነው። ልክ ነው። ክርስትናን ያቆሸሻሉ ሐሰተኛ ነቢያት፣ ልሳን ለፍላፊዎች፣ ውሃ ሻጮች ምናምን። ግን ፕሮቴስታንት ሀገር ነው ያለው አሜሪካ ነው። ማን ላይ ቆመሽ ማንን ታሚያለሽ እንዳይሆንብህ ነው። የመናገር ነፃነት የሰጠው ፕሮቴስታንቶች ናቸው። ግራ የገባው ሃይማኖት አይደለም፣ ሲቪላይዝድ ነው። በስልጣኔ የህትመት ቴክኖሎጂ የፈጠረ ነው ጉተንበርግ። በጎ አድራጎት፣ ነፃነት፣ ዘረኝነት ማስወገድ፣ ፍትህ ማስፈን፣ ሰብአዊ መብት ማስከበር፣ ትምህርት ቤቶች ማስፋፋት፣ ባርነት ማጥፋት፣ መብት ማጎናጸፍ እና ቢሮክራሲ ማስወገድ የፕሮቴስታንቶች ፍሬ ነው የምልህ። ማህበራዊ ተሃድሶ፣ ሆስፒታሎች ማስፋፋት፣ ጎጂ ባህላዊ ልምምድ ማስወገድ፣ ኮሚኒኬሽን እና የሚዲያ ቦይት ማስጀመር ሁሉ ፕሮቴስታንቶች ናቸው። ወላጅ አልቦች መርዳት፣ ልማት፣ ኢኮኖሚ ማሳደግ፣ የስራ ባህልና ስነ ምግባር ማጎልበት የተካኑበት ነው ፕሮቴስታንት። ደግሞ እንደነሱ ረጃ የለም ነው። ምስኪኑ ሮጣ የሚያድር ነው። በእርግጥ ግን አሁን የተመከረ ነው። ለሆዳም ፓስተር፣ ሐሰተኛ ነቢይ መኪና ከምትገዛ ብልጭልጭ ለችግረኛ ጎረቤት ስጥ ነው። ጌታ ይመሰገናል፣ ይከብራል ነው። እጥፍ ክብር ይገባቸዋል ሲባል ፓስተሮች ገንዘብ፣ ብልጭልጭ መኪና አይደለም፣ በእጃችን እየሰራ እናገልግል እንደ ጳውሎስ ነው። ሪቫይቫል እንዲመጣ እኔ መሰለው አለ ጳውሎስ። ደግሞ አስራት መስጠት ብቻ አይደለም ነው፣ ለጎረቤትም ስጥ፣ ለድሃም ስጥ ነው። አስራት ግዴታ አይደለም ነው። የሚሰጥ በደስታ ይስጣለ ጌታ ኢየሱስ። ድሮ አስራት የሚሰጠው ካህናቱ የሚበሉት የሚቀምሱት ስለሌለ ነው። አያርሱ አይነግዱ፣ ስራቸው ክህነት ብቻ ስለነበር። በዛ ላይ የሚያቀርቡት መስዋዕት በሬው፣ በጉ፣ ፍየሉ፣ ስንዴው፣ እንጀራው፣ ድስቱ፣ ማገዶው ሁሉ ወጪ ስላለው ነበር። አሁን ወጪያችን ምስጋና ነው የምንሰዋው። እንደ ድሮ ወጪ የለውም ነው፣ ወይም ግዴታ አይደለም ነው። ሊቀ ካህናችን ኢየሱስ ነው። ገንዘብ አይዘርፈንም፣ ለድሆች ስጡ ነው የሚለው። ግን ፕሮቴስታንት ድርጅቶች ረጂዎች ናቸው ነው ቦታዬ። እነ ቀይ መስቀል፣ ደጉ ሳምራዊ፣ ሆፕ ኢትዮጵያ፣ ላቪን አክሽን፣ ቼሻየር ሆም፣ ሴቭ ዘ ችልድረን፣ ወርልድ ቪዥን፣ ኮንሰርን፣ ላይፍ ዋተር፣ ሜዲካል ኮፕስ፣ ምን ቁጡ፣ ቪዥን ትረስት አለ፣ ላይፍ ኤድ አለ፣ ሳልቬሽን አርሚ፣ ሜርሲ ሺፕስ፣ ክሮስዌይ፣ ግሎባል ኤድ፣ ኦፕሬሽን ብሌሲንግ የሚባሉ ሁሉ አሉ። እነ ላይፍ ላይን፣ ወርልድ ሆፕ፣ ፉድ ፎር ዘ ፑር፣ YMCA፣ ሃቢታት ፎር ሂውማኒቲ አለ፣ ሄልፕ ዘ ሄልፕለስ፣ አክት አላያንስ። ምን ይወራል? ሕክምና፣ ግብርና፣ ሳይንስ፣ ቴክኖሎጂ፣ መረጃ፣ ምርምር፣ አገልግሎት ፕሮቴስታንት ላቀ ነው ቦታዬ። በስራ ለመዳን አይደለም ነው፣ የመዳን ውጤት ስለሆነ እነዚህ ሁሉ ለኦርቶዶክስ እንኳን ረድታለች ፕሮቴስታንት በቅንነት። ምስካየ ህዝብ ነን። መዳንን ገዳም ግቢ ያለው ከፍተኛ ደረጃ ትምህርት ቤት በፕሮቴስታንት ነው የተሰራ። 3,700,000 ብር በዛን ጊዜ ገንዘብ መውጣት እና ይሄ የማርያም ጠላት መሆን ነው። ሐምሊን ዶክተር ሐምሊን 60 ዓመት ኢትዮጵያን ሲያገለግሉ ፊስቱላ ሆስፒታል ሴቶችን እያከሙ እያጽናኑ የማርያም ጠላት መሆን አይደለም ነው። ፕሮቴስታንት የማርያም ወዳጅ ነው። ትልልቅ ሳይንቲስቶች ራሳቸው የማርያም ወዳጆች ናቸው፣ ፕሮቴስታንቶች ናቸው። እነ ሉዊስ ኬሮል የሂሳብ ምሁራን፣ ፓስካል የፊዚክስ ጠቢቡ፣ ጄኔሬተር የፈጠረው ሞተር ኤሌክትሪክ ሞተርና ጄኔሬተር የፈጠረው ማይክል ፋራዳይ እና አሌክሳንደር ፍሌሚንግ፣ ኮፐርኒከስ፣ የኢትዮጵያን 40 ቀለሞች ራሱ 4000 ያደረሰው ኬሚካል ኢንጂነር ጌታውን ሄራሞ ፕሮቴስታንት ነው። እነ ሉዊስ ፓስተር ክትባት ፈጣሪው፣ ኬሚስት አባት፣ የኬሚስትሪ አባት ሮበርት ቦይ፣ የአቶሚክ ቲዮሪ፣ የሜትሮሎጂ እነ ጃን ዳልተን፣
60% ኖቤል ሽልማት የጠራረጉት ፕሮቴስታንት ናቸው ነው። እነ ኬፕለር፣ አይዛክ ኒውተን፣ እነ ኬልቪን የቴርሞዳይናሚክስ ስነግለት ህጎች ቀማሪ፣ እነ ፍራንሲስ ቤከን አገር መሪም ሳይንቲስት የነበሩት ፕሮቴስታንት ናቸው። የአሜሪካ ፕሬዚዳንት ሁኑልን ሲባሉ እምቢ ያሉት ወንጌላዊ ቢሊ ግርሃም ፕሮቴስታንት ናቸው። አትሌቶች ካየ ሴት አትሌቶች እነ ደራርቱ፣ ኳስ ተጫዋቾች ሎዛ በራን ካየ በአንድ ጨዋታ 7 ጎል የምታገባ ፕሮቴስታንት ናት። ግራሚ አዋርድ የወሰዱ ፊልም አክተሮች እነ ጄኒፈር ሎረንስ፣ ዲዋይን ጆንሰን፣ ቼክ ኖሪስ፣ ማት ዴመን፣ ዴንዚል ዋሽንግተን፣ እነ ጄሚ ፎክስ፣ ሳሙኤል ጃክሰን፣ ኬቪን ኮስትነር፣ ክሪስ ፕራት እና አንቶኒ ሆፕኪንስ ወዘተ ፕሮቴስታንቶች ናቸው። እርግጥ ነው የጌታን ቃል የሚሸቃቅጡ ወጣይ ነቢያት፣ ሐሰተኛ ነቢያት፣ ልሳን ለፍላፊዎች ክርስቲያንን የሚያስለቅፉ ናቸው። እንደውም አንዴ ስለ ትንቢት ያገኘው አረዳድ ተመችቶኛል። ትንቢት አለቀ ነው፣ ራእይ ላይ አለቀ ነው፣ አዲስ ነገር የለም ነው ያልከው። ማንም የተነሳ ትንቢት እንዳይል ወንዱ ኢየሱስ አስቀድሞ በራእይ ነግሮን ዘጋው። የዚህም መጽሐፍ የትንቢት ቃል የሚጠብቅ ብፁዕ ነው አለ። የሌላ ሰው ጠብቆ አላለም። እኔም ተነስቼ ነቢይ ነኝ እንዳልል ነው። ለምሳሌ ኤፍራጥስ ወንዝ ደረቀ። ኤፍራጥስ 4 ወር 5 ወር ነው። ግን ከሁለት የተነበየ ሰው አለ የለም። ግን ከ2000 ዓመት በፊት ነው የተሰነበየው። ኮሮናም እንደዛው 7ኛው መልአክ መቅሰፍቱን በአየር ላይ ረጨ ነው የሚለው። በአየር ላይ ማለት መተንፈሻ አካል ህመም ነው። ግን የተነበየ የለም። ትንቢት እንዲህ ነው። የድሮ በ100 ዓመት እና በ1000 ዓመታት የሚደረግ ትንቢት ነው። ትንቢት እንዲህ ነው፣ ተአምር ነው። አሁን ቀርቷል ነው። ልሳን ይቀራል፣ ትንቢት ይሸራል አለ ጌታ። አይለወጥም ቃሉ። በአዲስ ኪዳን እንደውም ነብይ የለም ነው ሞጣዬ። ቢኖር ኖሮ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ እነ ጳውሎስ፣ ጴጥሮስ፣ ማቲያስ፣ እንድሪያስ፣ በርናባስ ነሚት ነብይ የሆኑ ነበሩ። እግዚአብሔር ጥንት በነቢያት ተናገረን። አሁን ግን ሁሉን ወራሽ ባደረገው በልጁ ተናገረን ነው። በዚህ በመጨረሻ ዘመን በነብይ አይናገርም እግዚአብሔር፣ በልጁ ነው የሚናገረው። ብዙ ሐሰተኛ ነቢያት ወደ ዓለም ይገባሉ፣ ብዙዎችን ያስታሉ አለ ጌታ። መድኃኒት አቁሙ ድናችኋል እያሉ ሰው ይገደሉ አሉ። ልሳንም ቢሆን ደግሞ የሚታወቅ የሚሰማ ቋንቋ ነው። የእግዚአብሔርን ታላቅ ስራ በቋንቋችን ሰማን ነው ያሉት ያኔ። የአሁን ልሳን የማይታወቅ የማይሰማ ነው። ክርስትና ማስነቀፍ ነው ስራቸው። የመንፈስ ፍሬ አይደለም ልሳን። ለሰው አይነገርም አለ ልሳን ቁጥር 2 ላይ። የቆሮንቶስ ቤተክርስቲያንና ልሳን ምናምን ብላ የጀመረችው ምዕመናን አስቸጋሪዎች የሆኑ ለጣዖት የተሰዋ ስጋ የሚበሉ የሚካሰሱ ያውም አመፀኛ ዳኞች ፊት የሚካሰሱ ናቸው። ጳውሎስ ተማሩ፣ ዱላ ላምጣባችሁ ሆይ ጠገባችሁ አለ፣ ተበታችሁ አላቸው። እነሱ የተበቱት ናቸው ልሳን እያሉ ያመጡት ነገሩ። ለትሑታን ነው ጸጋ የሚሰጠው ጌታ። እነሱ ትዕቢተኞች ነው፣ ወንድማቸውን የሚበድሉ፣ ህሊና የሚያደሙ፣ የሚያቆስሉ፣ ክርስቶስን የሚበድሉ ይላቸዋል። በስጋቸው እግዚአብሔር አያከብሩም፣ ከጋለሞታ ይተባበሩ ነበር ነው። መገረዝ አለመገረዝ እያሉ የሚያምታቱ የሚጨቃጨቁ ስጋውያን ነበሩ ነው። በሰው የሚመኩ ቅናት፣ ክርክር ያለባቸው የአጵሎስ ነኝ የጳውሎስ ነኝ እያሉ የሚከፋፈሉ ገና ጽኑ መብል መብላት አልቻላችሁም ላላቸው ስጋውያን ልሳን የሚሰጥ እግዚአብሔር አለ። ማይንድ ዩ ጭራሽ ጥሩ ስም የሌለው ሞጣዬ የአባቱ ሚስት ያገባ ምዕመን የነበረባት ቆሮንቶስ ቤተክርስቲያን ጳውሎስ ገሰጸው፣ አወገዘው። እግዚአብሔር ቢሰጥ አሁን ለትዕቢተኞች፣ ጥጋበኞች፣ ቅናተኞች ይሰጣል። ጣዖት ለለመዱ አመንዝሮች፣ ስጋውያን ይሰጣል ልሳን እንጂ ኦሪጂናሉ ልሳን እንደሚነጥቅ አውሎ ንፋስ ነው። እንደ እሳት ነበልባል ነው። ቤቱም ሞላ ነው። አሁን ቀርቷል። ልሳን ይቀራል፣ ትንቢት ይሻላል ተብሎ አይለወጥም። በእኔ የሚያምኑ አዲስ ቋንቋ ይነገራሉ፣ መርዝ ቢጠጡ አይጎዳም የሚለውን ተርጓሚያኑ በሀቅ ተናግረዋል። ከግሪኩ የተጨመረ ነው አሉ። ታማኞች ናቸው። ሌላ አውቶሪቲ የመረጃ ምንጭ እንዳለ እንትን ሰጡን፣ ኢምፕሊኬሽን ሰጡን እና አረዳድ ተመችቶኛል። ሞጣዬ ስለ ትንቢት የተናገርከው ግን ፕሮቴስታንትን በጭፍን ከመተቸት መመርመር ጥሩ ነው። መጽሐፍ ቅዱስ በ50 ዓመት ይጠፋል ያለው ፈረንሳዊ ቮልቴር ከሞተ በኋላ ቤቱ የመጽሐፍ ቅዱስ ማተሚያ ድርጅት ሆኖ ያረፈ። ቡመራንግ ኢፌክት አለው ነው የወረወርነው ወደኛ ተመልሶ የሚመጣበት እንጂ አገር መሪ ፕሮቴስታንቶች ሳይቀሩ ስለ ፕሮቴስታንት መስክረው አልሞታም። ጆርጅ ዋሽንግተን ብትል፣ ኮፊ አናን የተባበሩት መንግስታት ዋና ጸሐፊ፣ እነ ሮናልድ ሬገን፣ ኤለን ጆንሰን ሰርሊፍ የላይቤሪያ ፕሬዚዳንት የሴቶች መብት አቀንቃኝ የነበሩት እነ ጆርጅ ቡሽ፣ ማንዴላ፣ ሩዝቬልት፣ ውድሮ ዊልሰን፣ አብርሃም ሊንከን፣ ዊንስተን ቸርችል፣ አይዘንሃወር በመቶዎች የሚቆጠሩ መሪዎች መሰከሩ ነው። እና ግራ የገባው አይደለም ፕሮቴስታንት ነው። ጸረ ማርያም ማለት ደግሞ ሞጣ የማርያም ምክር የማይሰማ ምክራን የሚያቃልል ነው። ያላለችውን የሚል ነው። ማርያም ያለችው ኢየሱስ የሚላችሁን አድርጉ ነው። ትሁት፣ ክብርት፣ ቅድስ፣ ብጽዕት ማርያምን ካልሰማ ማንን እንስማ ነው? ፕሮቴስታንት ማርያምን የሚሰማ ነው። የማርያም ወዳጅ ነው። የእሷን አምላክ ነው የሚያመልከው ነው። ግራ የገባው አይደለም። ኢየሱስ አልሰጠንም አሳል አልከው የመረብ አጣጣል ነው ሞጣዬ። በቀኝ ጣል ነው። ጴጥሮስ ራሱ ሲያጣ ሌሊት ለፍቶ ሲያጣ መረብህን በቀኝ ጣል አለው ኢየሱስ። የአሳ ማዕት መጎተት አቃተው። ኢየሱስ ሲሰጥ መጎተት ያቅታል።
ሚስጥሩ በቀኝ መጣ። የኢየሱስ አቅጣጫ ቀኝ ነው ሞጣ። በቀኝ የተሰቀለ ወንበዴ እኮ የክርስቲያኖች ሪፕሬዘንቴሽን ነው። ወንበዴ ሃይማኖት ያልከው ልክ ነህ። በቀኝ የተሰቀለ ወንበዴ ነው፣ ፕሮቴስታንት ነው፣ ንስሐ የገባው ማለት ነው። ጌታ የመጣው ለኃጢአተኞች ስለሆነ ነው። እና ፕሮቴስታንት ቀኝ የገባ ሃይማኖት ነው። የማርያም ወዳጅ ነው፣ የልብ ወዳጅ ነው። ሳይንቲስቶች፣ አገር መሪዎች፣ ምሁራን፣ አትሌቶች፣ አክተሮች፣ ታዋቂ ሰዎች፣ ሴሌብሪቲስ የመሰከሩልን ነው ፕሮቴስታንት። አንተም ቀኝህን ያዝ ነው። ከሱስ ወደ ኢየሱስ፣ ከወንጀል ወደ ወንጌል ነው። ፕሮቴስታንት የማርያም ወዳጅ ነው። ሞጣ ቀራኒዮ ቀኝ የገባው ነው። ተባረክ። መልካም አዲስ ዓመት ይሁንልህ።